በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ ጾመ ኢየሱስ በሰላም አደረሳችሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ ሁሉ ያላችሁ፣ ዛሬ ደግሞ ስለ ጾም ጥቂት ነገር እነግራችኋለን። ብዙዎቻችን ጾም ሲመጣ መጀመሪያ ወደ አእምሮአችን የሚመጣው ምንድነው? ምን ልበላ ነው? ስንት ሰዓት ላይ እበላለሁ? ስጋናው ተስናፈቀኝ የሚሉ የስጋ ጥያቄዎች ይሆኑን? አንዳንዶቻችን ደግሞ ጾምን እንደ ሰውነት ክብደት መቀነሻ ብቻ አድርገን የምናስበውም አንጠፋም። ግን እውነቱ ጾም ይሄ ብቻ ነውን? እስኪ ቆም ብለን ራሳችንን በታማኝነት እንጠይቅ። ጾማችን ከምግብ መከልከል ያለፈ ትርጉም አለውን? ወይስ ዝም ብለን ራሳችንን እያስራብን ነው? ብዙዎቻችን ጾም ሲገባ የምንጨነቀው ለሆዳችን ነው። ዘይት የበዛው ምግብ በላሁን፣ ሰዓት አሳለፍኩን እያልን በሕግጋት ውስጥ እንጥበባለን። ሆዳችንን በሰንሰለት እንቆልፋለን። ግን ልባችን ለክፋት ክፍት ነው። ምላሳችን የሥጋ ቁራጭ አይቀምስም። ነገር ግን በቃላችን የሰውን ስም እንበላለን። በምላሳችን ሰውን እናርዳለን። ወንድማችንን በሐሜት እንሰነጥቃለን። ታዲያ ይሄ ጾም ነው ወይስ በፈቃድ የሚደረግ ረሃብ? አባቶቻችን እንዲህ ሲሉ ያስጠነቅቁናል። የበግ ሥጋ ከመብላት ተከልክለህ የወንድምህን ሥጋ በሐሜት የምትበላ ከሆነ ጾምህ ከንቱ ነው። አንደበትን ከጥላቻ፣ ዓይንህን ከክፉ እይታ፣ ልብህን ከቂም ሳትቆልፍ ሆድህን ብቻ መቆለፍህ ምን ጥቅም አለው? እውነተኛ ጾምማ ሆድ ለሥጋው ሲራብ ነፍስ ለፈጣሪዋ የምትገዛበት መድረክ ነው። ጾም የቤተክርስቲያን ሕግ ብቻ አይደለም። ጾም የነፍስ መንገድ ነው። አባቶቻችን ለምን ጾሙ? እኛስ ስንጾም ምን እናተርፋለን? እስኪ ዛሬ ቆም ብለን እናስብ። ጾም ለምን አስፈለገ? እነሆ ታላላቅ የጾም ጥቅሞችን በጥልቀት እንመልከት። ጾም ራስን የመግዛት ጥበብ ነው። ሰውነታችን ሁል ጊዜ ይህን ብላ፣ ያንን አድርግ፣ እንደዚሁን እያለ ይገፋፈናል። የሥጋ ፍላጎታችንን መቆጣጠር ሲያቅተን የሥጋችን ባሪያ እንሆናለን። ነገር ግን ስንጾም ሥጋችንን አይሆንም እንለዋለን። የፈለኩትን ካላደረኩ የሚለውን አጉል ስሜታችንን ሰብረን ለነፍሳችን የበላይነት እንሰጣታለን። በጾም ወቅት ሥጋ ሲደክም ነፍስ በራሷ ላይ ስልጣን ታገኛለች። ራሱን የገዛ ደግሞ ዓለምን መግዛት ይችላል። ጾም የጸሎት ኃይል ነው። ብዙዎቻችን ለምን ጸሎት አይሰማም፣ ለምን ወደ እግዚአብሔር መቅረብ አቃተኝ ብለን እንጠይቃለን። አባቶቻችን ለዚህ ታላቅ ምስጢር አላቸው። ጾምን የጸሎት ክንፍ ይሏታል። ያለ ጾም የሚጸልይ ጸሎት ክንፍ እንደሌላት ወፍ ናት፣ መሬት ላይ ትረግፋለች። ጾም ግን ጸሎታችንን ከምድር ወደ ሰማይ፣ ከሥጋ ወደ መንፈስ ያሳርጋታል። ስንጾም ጸሎታችን ኃይል ይኖረዋል። ጾም የውስጥ ሰላም ማግኛ ነው። በበላና በጠጣን ቁጥር፣ ዓለማዊ ነገሮችን ባሳደድን ቁጥር ጭንቀታችን ይበዛል፣ ሐሳባችን ይበታተናል፣ ልባችን ይዝረከረካል። በጾም ግን አእምሮአችን ይረጋጋል። በሆዳችን ውስጥ ያለው ረሃብ በነፍሳችን ውስጥ ያለውን ጥማት እንድንረዳ ያደርገናል። ያኔ በዚያ ጸጥታ ውስጥ ነው እንግዲህ ከፈጣሪ ጋር በዝምታ የምንገናኘው። ጾም ጭንቀትን አስወግዶ ሰላም በልባችን ይዘራል። ጾም የፈተናችን ኃይል መስበሪያ ነው። በሕይወታችን ውስጥ በተለያዩ ፈተናዎች እንወድቃለን። በሱስ፣ በክፉ ልማድ፣ በንዴትና መቀኝነት እንታገላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ ይህ ወገን በጾምና በጸሎት ካልሆነ አይወጣም። ጾም ከክፉ መናፍስት የምንጠበቅበት ጋሻችን ነው። የሚፈትኑን የጨለማ ኃይሎች በጾም ፊት ይደክማሉ። ጾም ለነፍሳችን ምሽግ ነውና። ጾም የንስሐና የእንባ በር ነው። ልብን ያለሰልሳል። ብዙ ጊዜ ልባችን እንደ ድንጋይ ይደርቃል። ስለ በደላችን ማልቀስ
ስለ ጥፋታችን መጸጸት ይከብደናል። ጾም ግን የደነደነውን ልብ ያረሳል፣ ኩራትን ሰብሮ ትሕትናን ያመጣል። ማር ይስሐቅ እንዳለው ጾም የእንባ መገኛ ናት። ስንጾም እኔ በደለኛ ነኝ ብለን እንድናስብና ወደ አባታችን እቅፍ እንድንመለስ የንስሐን በር ይከፍትልናል። ጾም የትዕግስት ትምህርት ቤት ነው። ትዕግስትን ያስተምራል። በዚህ ፈጣን ዓለም ውስጥ መታገስ ትልቅ ኪነ ጥበብ ነው። ረሃብን መታገስ፣ ጥማትን መታገስ፣ መቆጣጠር የምንችላቸውን ፍላጎቶች ለጊዜው መተው ትልቅ ጽናት ይሰጠናል። በጾም ውስጥ በትዕግስት የቆየ ሰው በሕይወት ፈተናዎች ውስጥም እንደ አለት የጸና ይሆናል። ጾም በቁጣ ፈንታ ዝምታን፣ በችኮላ ፈንታ ማስተዋልን ያስተምረናል። ጾም የሰማያዊ በረከት መክፈቻ ነው። ወደ እግዚአብሔር ክብር ያቀርባል። ቅዱሳን አባቶቻችን የእግዚአብሔርን ክብር ያዩት፣ ድምፁን የሰሙት በጾም ውስጥ ሆነው ነው። ሙሴ ሕጉን የተቀበለው በጾም ውስጥ ነው። ኤልያስ ወደ ሰማይ ያረገው በጾም ነው። ጾም ከምድራዊ ነገር አላቆ የሰማያዊ በረከት ተሳታፊ ያደርገናል። በጾም የቆዩ ዓይኖች ሰማያዊ ምስጢር ማየት ይጀምራሉ። የተወደዳችሁ የክርስቶስ ቤተሰቦች እንግዲህ ጾም ማለት መራብ ብቻ አይደለም። ጾም ማለት መታደስ ነው። በዚህም ጾም ሆዳችን ሲራብ ነፍሳችን እንድትጠግብ እናድርግ። በጾም ውስጥ ፍቅር ካለ፣ ይቅርታ ካለ ጾም በእግዚአብሔር ዘንድ ተቀባይነት ይኖረዋል። የጀመርነው የዐቢይ ጾም የበረከትና የሰላም ይሆንልን። እውነተኛው ጾም አባቶች እንደሚሉት ሆድን ከምግብ፣ ዓይንን ከክፉ ከማየት፣ ጆሮን ከክፉ ወሬ መከልከል ነው። ስለ ጾም ስናስብ ምን አልበላም ከማለት ይልቅ ለማን ልስጥ፣ ማንን ይቅር ልበል የሚለው ይቅደም። ምክንያቱም ጾም ያለ ፍቅርና ያለ ምጽዋት ባዶ ቤት ነው። ስለዚህ በዚህ ጾም ሆዳችን ሲራብ ነፍሳችን እንድትጠግብ እናድርግ። ጾም ቀንበር ሳይሆን ወደ ሰማይ መወጣጫ መሰላል ነውና ጌታ ሆይ ጾማችንን በረከት አድርግልን። ይህ ምክረ አቦ የተሰኘው አዲስ ቻናላችን ለወጣቱ ትውልድ ከመጽሐፍ የተቀዳ መንፈሳዊ መመሪያ የሚቀርብበት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑ እንጋብዛችኋለን። በሚቀጥለው ቆይታችን በሌላ አብነት በሚሆን መንፈሳዊ ርዕስ እስክንገናኝ ድረስ የአባቶቻችን በረከትና ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።